በሰው ላይ ከደረሰው በቀር መከራ አልደረሰብህም። በጣም ተጨንቀ ሊሆን ይችላል። ታገስ፣ ያልፋል። ገና ብዙ መከራ አልደረሰብህም። ሰው ላይ የደረሰው ነው ላያስችልህ አልሰጠህም። ከምትችለው በላይ እንዳትፈተን የሚጠብቅህ እግዚአብሔር ታማኝ ነው። የሚጠብቅህ አይተኛም። እንድትታገሺ መውጫውን ያዘጋጅልሻል። እግዚአብሔር ታማኝ ስለሆነ። ማን ታማኝ ስለሆነ? እግዚአብሔር መውጫ አለው። ያሻግራል። እግዚአብሔር ታላቅ ነው። ያኖራል። እግዚአብሔር ታላቅ ነው። ያነጋል። እግዚአብሔር ታላቅ ነው። በድቅድቅ ጨለማ ውስጥ የሚደነቅ ብርሃን መስጠት ይችላል። ጨለማ በእርሱ ዘንድ ከቶ አይጨልምም። የማያልፍ መከራ የለም። ለሰው ሁሉ ከሚሆነው በቀር ገና ብዙ መከራ አልደረሰባችሁም ይላል። በመከራ ላለ ነው ለእኔና ለእናንተ። ነገር ግን ከሚቻላችሁ መጠን ይልቅ ትፈተኑ ዘንድ የማይወድ እግዚአብሔር የታመነ ነው። ትታገሱም ዘንድ እንድትችሉ ከፈተናው ጋር መውጫውን ያዘጋጅላችኋል ይላል። አሁን ካለብህ ችግር የመፍትሄው ባለቤት እግዚአብሔር ይበልጣል አይበልጥም? ይበልጣል። ለሰው የማንናገረው መከራ መሽገን ይዘን ቁጭ ብለናል። ሚያልፍ ስላልመሰለን ተጨንቀናል። በዚህ ምክንያት ነው በርካታ ሰዎች ራሳቸውን ለማጥፋት የሚሮጡት። ወጣቶች የተጀመረ ፋሽን አለ፣ ይጽፋሉ፣ ይሄ ሚዲያ ላይ ይቀርባሉ፣ ገመናቸውን ይገልጡታል። ትዳራቸውን፣ ፍቅራቸውን፣ ሁሉም ነገር እዛ ላይ ያልቃል። ራሳቸውን ማጥፋታቸውም ሪፖርት ሆኖ እዛ ላይ ያልቃል። ፖሊስ እንኳን ለምርመራ ማይሄድባቸው መጀመሪያ እንዲነበርኩ ተካድኩ ብሎ ራሳቸውን ያጠፉ ስንት ናቸው በእኛ ዘመን። በወራት ውስጥ እንኳን ስንቱን አጣናቸው። ያልፋል እኮ እህቶቻችን። ካልሆነልኝ የምትይው ስለማይጠቅምሽ ይሆናል እግዚአብሔር የሚከለክልሽ። ካጣሁት እሞታለሁ ያልሽው ሕይወት ለምን አንቺን ይቀጥፍሻል? ወኢታሃቡ ፍኖተ ለሰይጣን፣ ለዲያብሎስ ዕድል ፈንታ አትስጡት። ኦ በልዎ ለእግዚአብሔር ነው፣ ወእንብየ በልዎ ለሰይጣን። ለእግዚአብሔር እሺ በሉት፣ ሰይጣንንም ቢበሉት። ራስን አጥፋ ሚል ሰይጣን ነው። ያልፋል። ከባድ ጭንቀት ቢመጣ እንኳን አማትብ እንጂ ክርስቲያን ማማተብ የዕለት ተዕለት ተግባሩ ነው። ክፉ ሐሳብ ካንቺ እንዲርቅ ያልፋል እኮ። ስንት እህቶቻችንን አጣናቸው። ስንት ወንድሞቻችንን መታገስ አቅቷቸው ወደ ሞት ተነዱ። ክርስትና ይሄ ነው። ወጣቶች አትቸኩሉ፣ ያልፋል። ብስጭት ያልፋል። ያለ ዕድሜያችሁ ያልሆነ ነገር አትሞክሩ፣ አትጀምሩ። ትደርሱበታላችሁ። ሰውኑ ቁሙ። የብዙ እናቶቻቸውን ያቆሰሉ ሰዎች አሳዝኑ። በዚህ መንገድ የሄዱ ሰዎች እናት አባታቸውን ክስል ያደረጉ እኛን ለማሳደግ ቆዳቸው ከመሸብሸቡ አልፎ እንደገና ደግሞ የቀረ ዘመናቸው የሞት ሽታ ሆነው እንዲኖር ነው እኮ የምናደርገው። ራስ ወዳድነት እኮ ነው። ለወላጅ አለመራራት፣ ለወዳጆቻችን አለመራራት። ሄዱ ብዙ ወንድሞቻችን በዚህ መንገድ አይደል? ምን ጥቅም ተገኘ? ረሳናቸው። ብዙ ፈተና ቢበዛም ከእግዚአብሔር አይበልጥም። ለሰው የማይቻል ለማን ይቻላል? ሁሉም ነገር በእግዚአብሔር ዓይን ቀላል ነው። ሁለተኛ ነገሥት ምዕራፍ 3 አንቺ የደረሰብሽ መከራ በሰው የደረሰ መከራ ነው። መከዳት ሊሆን ይችላል፣ መዋረድም ሊሆን ይችላል። ያልፋል እኮ ብዙ ነገር አልፎ ይኖራል። አይዟችሁ። ብዙ መከራ ቢወጥራችሁ ያልፋል። ትልቁ ችግር አለመታገስ ነው። ትዕግስት ትልቁን ኃጢአት ጸጥ ያደርጋል ይላል መጽሐፍ። ታገሱ፣ እግዚአብሔርን ተስፋ አድርጉ። እግዚአብሔር በወጀብና በአውሎ ነፋስ መካከል መንገድ አለው። ታማኝ አባት ነው።